የቅኔሽን መፍቻ አንድ ቃል ንገሪኝ እስኪ በሰማዕቱ። ቃል ማለት ምንድነው? የእምነት ማጥበቂያ ኪዳን ካላሰረው ብለሽ የጠየቅሽኝ አንቺ ውስጥ ወይራ፣ አንቺ ሆደ ቅኔ፣ አንቺ ልበ መልካም ወርቅና ሰምሽን ለይቼ ሳልውቀው ካገርሽ አልወጣም። ገና ከአዲስ ዓመት ከዋዜማው ቀድሞ ሺህ ጥቁር እንግዳሽ ውበትሽን ታድሞ በምጥን ፈገግታ ባርሙሞ ታዝበሽ በኩራት እርምጃ ሄድሽው አቋርጠሽ ዱካሽ ባረፈበት ቅኔም ታስቀምጫለሽ። በውበትሽ ከንፎ በፍቅርሽ እፍ ብሎ ባንቺ ያበደን ሰው በቅኔ ሰንሰለት ጠፍንጎ መፈተን ምንኛ ቅጣት ነው። አረባ አባዳኛው ደብረ ብርሃን ተላከኝ ጠባሴና ልቼ ቅዳሜ ገበያ ቄስ አምባሽ በለኝ። ቅኔዋን ትፍታና ከልቧ ታኑረኝ። ያች ነገር እርሙ፣ ያች ጸበል ሐኪሙ፣ ያች አርብሮ ብርቁ፣ ያች የሰንበት ፈርጥ የሸዋ ቄጠማ የአዲስ ዓለም ቀንበት ተብሎ የተዘመረው የቅኔሽ መግቢያ ነው። ቃል ማለት ምንድነው? የእምነት ማጥበቂያ ኪዳን ካላሰረው ብለሽ የጠየቅሽኝ አንቺ ውስጥ ወይራ፣ አንቺ ሆደ ቅኔ፣ አንቺ ልበ መልካም ወርቅና ሰምሽን ለይቼ ሳላውቀው ካገርሽ አልወጣም። አባ መስጠት ሀገር፣ አባ መስጠት ምድር፣ ሸዋ ወንዛ ወንዙ፣ አዳባይ መዛዙ፣ ወፈርሃ ጓዙ፣ መራኛ ቀበቱ፣ ተጉለጽ ቁልቁለቱ፣ ደማዳይ ፈነዳ ነጻ እኮ ጅረቱ፣ ብረር ብረር አለኝ ሂድ ግባ ከቤቱ። የመስቀል አበባ የደመራ ችቦ ያገልግሉ ምሳ የጥሬ እርሻ ደቦ የማሽላው ዝሪት መከር ዱራ ዳሩ የጥንቸሉ ትግል የፍድፋዴ ነብሩ የገደል ላይ ቀባ ያቧሩ ስርግጦ እንኩቶ ማንኮቱ ከሸቱ ቆራርጦ ናፍቆቴል እንዳዳን ተላት በግረው ኮምባይ ተወኝ ለግሬ ቦታ ስጠው እንዳስተዳደጌ እንደ ልጅነቴ ፌጥር ዓለም ከተማ ሳሲት መሃል ሜዳ ገበያው እንዴት ነው እስኪ በሬ ልንዳ የደንገዜ ጠላ ጉሹ ተቀመሰ አንኮላው ታጠበ ዳስ ተደሰደሰ ያንቀላፊስ እንደ ድፎ ተቆረሰ ከመንዝ ከይፋት ከምንጃር ከጅሩ ሰንበቴ ልጠጣ ልግባ ከማበሩ እስኪ ጽዋ ልሳም ስጦታ ላበርክት ልሁም ባለ ሳምንት ልጥመድ በ18 ስብሃት እስኪባል ልውደቀው ከመሬት ባለተራ ልሁን ቄጠማይ ጎዝጎዝ መንፈሴን ልታከም ባህሌን ልመርኮዝ እንዳስተዳደጌ እንደ ልጅነቴ ኑቅራር የጠጡ ልበል ጎረቤቴ ኑጸበል ቅመሱ ልበል ከታች ቤቴ። አባዳኛው ሀገር ሸዋ ወንዛ ወንዙ አዳባይ መዛዙ ሞፈር ውሃ ጓዙ ቡልጋሽን ተረሩ ላሎ ከመንደሩ ይፋትን ፋሎቱ እንሳሩ አቀበቱ ሚዳ ቁልቁለቱ ከዘብሩ መልአክ እስከ አርባራው ንጉሥ ከጉጌለሽ ገዳም እስከ አጃናው ቅዱስ ከጥምቀተ ባህሩ ገብቼ እንድፈወስ ከአንኮበር ሰገነት ከቤተ መንግስቱ ሰላ ድንጋይ ማርቆስ እስከ ሰማዕቱ ደማዳይ ፈነዳ ነጣ እኮ ጅረቱ ብረር ብረር አለኝ ይድግባ ከቤቱ። ቁጥረ ጥብቁ ሸዋ በእምነቱ ያኑረኝ በዜማ በጸሎት በመስቀል ይባርከኝ እንዳስተዳደጌ እንደ ልጅነቴ ሙክት ግርግላያ ሲታረድ ፍሪዳ ሙሽራ ልመልከት በበር ቀዳዳ ጠጅ ሲንቆረቆር አረቄ ሲቀዳ አሆ ጀማል ግባ መሬም የለወጥር ስጡኛ ቁፋዳ ነጭ ጤፍ ልቋጥር ላዘነ ወገን የልስጠው ቁና ንፍሮ ጥራ በለው ተብሎ